አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የቡና አቆላል የኢትዮጵያ የቡና አቆላል በአረብ ሀገር የሚል ርዕስ ነው ይዤ የመጣሁት ማለት ነው። የቡና አቆላል ይጠፋናል ወይ ታስተምሪን ነው ወይ እንዳትሉኝ ውዶቼ፣ እንግዲህ ሁሉም በሀገሩ ነው ማለት ነው የሚያምረው ሁሉም ስራ። አሁን ደግሞ በሰው ሀገር ላይ ሆነን የምንሰራውን ስራ ማለት ነው የሀገራችንን ባህል በሰው ሀገር ላይ ሆነን ስንሰራ ደስ ይለናል ማለት ነው። በጣም እንደኔ ብርቅ የሚሆንበት አለ ብዬ ነው። እና ሀገራችን ስንሆን ግን ምንም ቦታ እንሰጠውም። ከሀገራችን ርቀን ስንሰራው ደግሞ ደስ ይለናል ማለት ነው። እንደ ብርቅ ነው የምናየው። ለዛ ነው እና ይሄን ሁላ ቡና የምቆላው ግን ለራሳችን ነን። እኛ አበሾች አለን ማሻአላ ብዙ ነን ማለት ነው። 4 5 3 እንሆናለን እና እንደዛ ነው። ይሄን ቆልተን ለራሴ ለኛው ነው እንጂ ለአረቦቹ አይደለም የምቆላው ማለት ነው ባይሆን። ስለዚህ መጀመሪያ ሳጥበው ረስቻለ ቪዲዮ አላረኩትም ማለት ነው። አጥቤዋለሁኝ በደንብ ለሰስ ባለው ውሃ እያጠለልኩ በስፋያ እንትን ብየዋለሁ፣ አጥልቼዋለሁ ማለት ነው። ከዛ በመጀመሪያው ቪዲዮ ላይ እንዲያያችሁት ፍረን ውስጥ አስገብቼዋለሁ ማለት ነው። አጥቤ ስጨርስ ፍረን ውስጥ አስገባሁት። ሀገራችን ፀሐይ ላይ የምናሰጠው አይደለ? እዚህ ደግሞ ፀሐይም ላይ አላወጣሁትም ማለት ነው። እና ፍረን ውስጥ እንትን ብየው ተፍረኑ ቃ እያለ እየወየበ እያለ ከፍረኑ ላይ እያወጣሁኝ በመጥበሻ ቆላሁት ማለት ነው። ከዛ ቆልቼ ተጨረስኩ በኋላ ደግሞ በማግስቱ እየፈጨሁ ነው ማለት ነው። እየፈጨሁ ይቺ ማሽን በነገራችን ላይ የራሴ ናት፣ ኢትዮጵያ የምትጫናት እሺ፣ የራሴ ናት። ትጀረብ ብዬ በዛው ትሞከር ብዬ የኔናም ማለት ነው። ሙከራ እየተካሄደች ነው እና ይሄን ይመስላል እንግዲህ። ይኸው ደግሞ አሁን አፍልች ያለው ውሃን። ይሄ በጎኑ የምታዩትም የቡና ማፍሊያ ነው፣ ግን እኔ ለማሳየት ያክል ብዬ በዝርጉ አድርጌያለሁ ማለት ነው። ለእናንተም አልሆነው ነገር የለኝም አይደለ? ለዛ ብዬ እንጂ ያ በጎኑ የሚታየው የቡና ማፍሊያ ነው ማለት ነው። እና መጀመሪያው ቪዲዮ ላይ ራስቼ ይሄ በጎኑ ያለው ብረት ድስት ምንድን ነው ማለታችሁ አይቀርም ብዬ በፊት ከፍቼ አላሳየኋችሁም ነበረ። በኋላ መጨረሻ ላይ ቪዲዮው ላይ አስገብቼዋለሁ ማለት ነው። ምን እንደሆነ ምን እንደያዘ በዚሁ አጋጣሚ ምን እንደሰራሁኝ ማለት ነው። እና ይሄን ይመስላል እንግዲህ። ይኸው እንደዚህ ቱፍ ላይ ይኸውና የሻይ ኩባያችን ደግሞ የጋወው በትልቅ ኩባያ ነው ያረኩት። ጓደኛ ጋር ሁለቱ አንዷ አልጠጣም ብላ ተኘች፣ አንዷ ደግሞ ወደ ውጭ ሄደች። ሁለታችን ብቻ ቀረንና ለሁለታችን ብቻ ቀዳሁኝ ማለት ነው። እና ይሄን ይመስላል። አያምርም? በጣም ነው ደስ ያለኝ እኔ ግን ማለት ነው። ያው እናቴ የሙሩ በጎዲን እና እንደዚህ አድርጌ እየጠጣሁኝ እየበላሁኝ እየኖርኩኝ ነው። ትፈልግ እንጀራውን ትፈልግ ጋዋውን እያልኩኝ ማለት ነው። በሰው ሀገር ላይ ሁኝ ሀገሬን ባህል ይዤ ባህሌን ወዲያጅ ነኝ በነገራችን ላይ ማለት ነው። እና ይሄን ይመስላል ልጆቼ። ያውና እንግዲህ ቅድም ምንድነው የምትሉኝ እውት ብዬ አይቤ ነው አይቤ ሰርቼ ትንሽ ጨውና